رمضان المستبين جاء بالنور المبين مرحبا بالتائبين مرحبا بالعابدين مرحبا بالتائبين مرحبا بالعابدين. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسوله الكريم وعلى آله وصحبه وسلم أجمعين ومن تبعهم بإحسان إلى يوم الدين أما بعد فسلام الله عليكم ورحمته وبركاته. أسأل الله سبحانه وتعالى أن يبلغنا رمضان وأن يسلمنا إلى رمضان. የተከበራችሁ የፕሮግራማችን ተከታታዮች ባለፈው ፕሮግራማችን ስለ ረመዳን ወይም ረመዳን የለውጥ ወር ስለመሆኑ ያነሳን ነበር። ረመዳን ላይ ለመለወጥ ለመቀየር ረመዳን የኔ ነው ለኔ የመጣ ነው እኔን ሊቀይር የመጣ ወር ነው አላህ Subhanahu Wa Ta'ala በዝነቱ የላከልኝ ነው ብለን መተማመን እንዳለብን ወይም ማመን እንዳለብን መወያየታችን ይታወሳል። ዛሬ ደግሞ ይህንን ታላቅ ወር ለመቀየር እኔ ልቀየርበት ዘንድ እለወጥበት ዘንድ ምን ተግባራትን መፈጸም እችላለሁ ወይም ደግሞ ምን አይነት ዝግጅቶችን ማድረግ እችላለሁ የሚለውን እንወያያለን ኢንሻአላህ ተዓላ። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን አንድ ሰው ረመዳን ላይ ተለውጦ ተቀይሮ ካልወጣ መቼ ሊቀየር ይችላል? መቼ ሊለወጥና የአላህ Subhanahu Wa Ta'ala አዝነት ውስጥ ሊገባ ይችላል? ይህንን ከልባችን ማኖር የመጀመሪያ ይሆናል። በቃ ረመዳን ገብቶ መቀየር አለመቻል ማለት ከባድ ጉዳይ ከባድ አጀንዳ እንደሆነ ውስጥ ላሳምን ይገባል። ረመዳን የለውጥ ወር ሆኖ አላህ እኔን የሚመረበት ታላቅ ወር ሆኖ ካልተቀየርኩኝ መቼ ልቀየር ነው የሚል ስሜት ውስጣችን ማምጣት የመጀመሪያው መሆን አለበት ማለት ነው። ካልሆነ አንቀየር። ነብዩ አለይሂ ሰላቱ ሰላም በአንድ ወቅት ሰዒድ አልሚንበር ይላሉ አቡ ሁረይራ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ሰላም ወደ ሚንበር ወጡ ኹጥባ ሊያደርጉ እየወጡ ባለበት 3 ጊዜ አሚን አሉ። አሚን አሚን አሉ። ነቂለ ያ ረሱላህ አንተ የአላህ መላእክተኛ አሏቸው ሰሃቦቻቸው። እንደማ ሰዒድ ተልሚንበራ ወደ ሚንበር የወጡ ጊዜ ቁልተ አሚን አሚን እያሉ ነበር 3 ጊዜ ምን ተገኝቶ ነው አሏቸው። ነብዩ አለይሂ ሰላቱ ሰላም ጃአኒ ጅብሪል መጣና ምን አድረከ ረመዳን ከሶስቱ እንግዲህ አንደኛው ማለት ነው ረመዳንን ወር ደርሶ ወለም ይغፈር له ሳይማር የሞተ ሰው አብዓደሁ الله ወአድኸለሁ النار አላህ ከራህመቱ ያርቀው እንዲሁም ጀሃነም ያስገባው። ቁል አሚን አሚን በላለኝ ጅብሪል አሚን አልኩኝ አሉ። ሌሎች 3ቱ ነገሮች እንደምታስታውሷቸው ማለት ነው። ነብዩ አለይሂ ሰላቱ ሰላም ምታቆት ዝነታቸው የሚገርም ነው። ነብዩ አዛኝ ናቸው። ህዝባቸው እንዲረገም አይፈልጉም እንኳን እሳቸው ሊረግሙ። ነገር ግን እዚህ ቦታ ላይ አንድ ነገር ማስተዋል ይኖርብናል። ቆም ብለን ማሰብ ያስፈልጋል። ነብዩ አለይሂ ሰላቱ ሰላም ጅብሪል የረመዳን ወር መጥቶለት ደርሶለት ሳይቀየር ቀርቶ ከነበረበት መጥፎ ህይወት ወጥቶ የአላህን ምህረት ያላገኘ ሰው አላህ ከራህመቱ ያርቀው ሲል አሚን ማለታቸው በዚህ ወር አለመቀየር አለመለወጥ ከዛ ወር ውጭ ያሉ ወራት ላይ መለወጥን መቀየርን ከባድ እንደሆነ ያሳያል ማለት ነው። ስለዚህ በዚህ ወር መቀየር አለመቻል ከባድ እንደሆነ ነው የነብዩ አለይሂ ሰላቱ ሰላም መውቂፍ እዚህ ቦታ ላይ ያሳዩት አቋም የሚያሳየው። አሚን አሉ። ህዝባቸው ረመዳን ደርሶ ያልጾመ ሰው ከራህመቱ ሲርቅ ማለት ነው። ስለዚህ ምን ማመን ይኖርብኛል? የረመዳን ወር መጥቶ ካልተቀየርኩኝ መቼ ልቀየር ነው? ለምን የረመዳን ወር በቃ የአላህን ምህረት ለማግኘት እጅግ በጣም ትልቁ አጋጣሚ ስለሆነ ማለት ነው። ነብዩ አለይሂ ሰላቱ ሰላም اذا جاء ረመዳን የመጣ ጊዜ فتحت ابواب الجنه واغلقت ابواب النار وصفدت الشياطين ይላሉ። እንግዲህ የጀነት በር ይከፋፈታል እኔ እንድነሳሳ እንድገፋፋ በቃ አላህ ሊምረኝ እንደተዘጋጀ ያመንኩ እንድነሳ ማለት ነው። የጀሃነም በሮች ይዘጋሉ። አላህ Subhanahu Wa Ta'ala ከጀሃነም ሊያርቀኝ ሊያወጣኝ አስቧል ማለት ነው ፈልጓል ማለት ነው ብዬ በጉጉት እንድጾመው ረመዳንን ወር። እንዲሁም ሸይጣን ይታሰራል። በህይወታችን ውስጥ በጣም ከባዱ ፈተናና ቻሌንጅ ሸይጣን ነው። ከዛ በኋላ ነፍስያ። ስለዚህ ሸይጣንን አላህ Subhanahu Wa Ta'ala ያስረለታል። በተመሳሳይ መልኩ በመጾም ነፍስያ ትጨቆናለች ወይም ደግሞ ነፍስያ ትታገታለች። በዚህ አጋጣሚ መቀየር ካልቻለ ሰውየው መቼ ሊቀየር ይችላል ነው? ይሄማ ሰውዬ አላህ ከራህመቱ ያርቀው ቢባል አይገርምም ይመስላል የነብዩ አለይሂ ሰላቱ ሰላም መውቂፍ ወይም ደግሞ ያዙት አቋም። ስለዚህ መጀመሪያ ማመን ያለብኝ
መቼ ልለወጥ ነው? ረመዳን መጥቶ ካልተቀየርኩኝ ራሴን ካልለወጥኩኝ መቼ ነው መቀየረው የሚል ስሜት ውስጥ የማኖር የመጀመሪያው ነጥብ መሆን አለበት ማለት ነው። ከዛ በኋላ ረግባ መከጀል መፈለግ ከውስጥ መነሳት በቃ እኔ ያለሁበት ህይወት አልጣመኝም አልተመቸኝም አላህ Subhanahu Wa Ta'ala ምድር ያመጣኝ እሱ እንድገዛው በአግባቡ እንዳመልከው ነው ወማ خلقت الجن والانس الا ليعبدون ስለሚል እኔ ጂንንም ጋኔንም ሰውን ልጅም የፈጠርኩት እኔን ሊያመልከኝ እንጂ ለሌላ አይደለም ብሏል አላህ Subhanahu Wa Ta'ala قل ان صلاتي ونسكي ومحياي ومماتي لله رب العالمين ህይወቴም ሞቴም ለአላህ Subhanahu Wa Ta'ala ነው በል ብሏቸዋል ነብዩና አለይሂ ሰላም እንዲሁም እኛ ህይወቴ በቃ ለአላህ ነው ወይ አላህ በቃ አምልክ ያለው ወሰደኝ የምንልበት ደረጃ ላይ ደርሰናል ወይ አልደረስንም ካልን መቀየር ያስፈልጋል ማለት ነው። መለወጥ ማለት እንግዲህ ሚነል ሐል ኢለል ህልም ይባላል። እንግዲህ አላህ Subhanahu Wa Ta'ala አግርቶልን እሱን ፈርተን በቃ አምልክ ያለው ያምልኩ የጥግ እዚህ ድረስ ነው ማለትን እንመኛለን እንፈልጋለን። አሁን ካለንበት መጥፎ ተጨባጭ ወይም ደግሞ ክፍተት አለብንና ከዚህ ካለንበት ክፍተት ወደ ተሻለ መቀየር አለብኝ መነሳሳት አለብኝ። ኢነላህ ላ ይغير ما بقوم حتى يغيروا ما بانفسهم ስለሆነ መርሁ አላህ ሰዎች ውስጣቸው ያለውን ነገር ለመቀየር እስካልተነሳሱ ድረስ እሱ እንደማይቀይራቸው ቃል ስለገባ ለመቀየር ራሴን ማዘጋጀት አለብኝ ማለት ነው። ሁለተኛው ነጥብ ይሆናል ረግባ ያስፈልጋል ክጃሎት ያስፈልጋል ከልብ ከኔ መነሳት አለበት። ዙሪያ ያሉ ሰዎች ስለመጡ ስለጾሙት አይደለም መጾም ያለብኝ። ብዙ ጊዜ ሰላት የማይገራልን ወይም ደግሞ ኹሹኡ ብዙ የማይጥመን በተረጋጋ መንፈስ ማንሰግደው ካለንበት ከሱቅ ዘለን መተን መስጂድ አላሁ አክበር ተክቢረተል ኢህራም ነው ካለንበት ወይ ከምናጠናበት ቦታ ወር ከሆነ መሻግል ከሆነ ከተጠመድንበት ስራ ላይ ድንገት ዘው ብለን ሰላት ላይ ስንገባ ኹሹኡ አይመጣም። ልክ እንደዚሁ ረመዳን ላይ ዝም ተብሎ ሲገባ ኹሹዕ አይመጣም። ወር ደግሞ ሰዎች ስለጾሙት ዙሪያችን ያለው ሰው እየጾመ ስለሆነ በቃ አብረን ተቀላቅሎ መግባት ስለሆነብን ነው መቀየር ያልቻልነው። ስለዚህ ከልብ ያምኝበት የነበርኩበትን ተጨባጭ ጣልቼው አሁን ወደ ተሻለ ህይወት መቀየር አለብኝ በሚል እምነት ነው ረመዳን መግባት ያለብን። ሁለተኛው ሶስተኛው ኢጅባር ያስፈልጋል። ነፍስን ማስገደድ ያስፈልጋል። ነፍስን ማስገደድ ማለት ነፍስ ብዙ ጊዜ የሆነ ነገር ላይ መጽናት አትፈልግም ሰብር አትችልበትም የሆነ ነገር መነካካት ነው ከዛ በኋላ መግፋት አትችልበትም መታገስ አትችልበትም። ስለዚህ ማስገደድ ይኖርብኛል ማለት ነው። እፈልጋለሁ መቀየር የምፈልጋቸው ቦታዎች ላይ ራስን ማስገደድ አስፈላጊ ነው። ለምን ያህል ጊዜ? ለሶስቱም ወራት ራሱን ያስገደደ ሰው በእርግጠኝነት ያንን ሊለውጥ የፈለገውን ነገር ይለውጣል። አዳው ባህሉ አድርጎት ልምዱ አድርጎት ይቀራል። ምክንያቱም በአረብኛ የሚባል ነገር አለ አተክራር ይወልዱል ኢስቲቅራር። አንድ ነገር ደጋግሞ መፈጸም ደጋግሞ መስራት ኢስቲቅራርን ይወልዳል። ያ ነገር አንተ ውስጥ እንዲጸናና እንዲዘወትር ያደርጋል ያግዛል ይላል። ስለዚህ የስነ ልቦና ምሁራንም ወይም ደግሞ ታላላቅ ምሁራንም ያነሱታል ጥናት ላይ ተመርኩዘው ማለት ነው። አንድ ሰው አንድ ነገር የራሱ አዳ ልምድ ማድረግ ከፈለገ ለ21 ቀናት ደጋግሞ ይፈጽመው ደጋግሞ ይስራው ይላል። ይህንን ማድረግ ከቻለ አንድ ግለሰብ ይለወጣል። በቃ የራሱ አዳ ያድርጓል። መጥፎ ነገሮችን የለምድነው ደጋግመን ስለሰራናቸው። ስለዚህ ተቃራሪው ጥሩ ነገሮችን ደጋግሞ መስራት ይሆናል። ስለዚህ ራስን ማስገደድ ኢጅባር ማድረግ 30ውን ቀናት መልካም ነው። አላህ Subhanahu Wa Ta'ala ይህንን የጾም ወር ሲደነግገው እንድንሰራበት እንጂ ረመዳን ስለገባና በውስጡ ስላለፈን ስለምንቀየር አይደለም። من صام رمضان إيمانا واحتسابا غفر له ما تقدم من ذنبه ነው የሚሉት ነብዩ አለይሂ ሰላቱ ሰላም። የረመዳንን ወር ቀንቀኑን የጾመ ሰው ማለት ነው። ቀን ነው የሚጾመው እንግዲህ ከሚነል ሙፈጥራት በጥቅል። ስለዚህ ሰውየው የጾመ ከሆነ ቀን ከረመዳን በፊት የነበረው ወንጀሉ በሙሉ ይማርለታል አላህ Subhanahu Wa Ta'ala። ቀን መጾም ራስን ነፍስን መግታት ከሚያስፈጥሩ ነገሮች ማታ ደግሞ ቂያም ነው። من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ነው። ሌሊት ደግሞ የቆመ ነው የተኛ አይደለም ወይም ደግሞ ሲበላ ያደረ ማለት አይደለም ወይም ደግሞ ሲቅም ያደረ ማለትም አይደለም። አፍተሮል አላህ Subhanahu Wa Ta'ala የረመዳንን ወር ሊቀየርበት የፈለገ የሱን ምህረት ሊያገኝበት የፈለገ ሰው ማድረግ ያለበት ራሱን ማስገደድ ነው። ምን ላይ? ቀን ላይ በመጾም ማለት ነው እንግዲህ ከሚያስፈጥሩ ነገሮች እነዛን በመቆጠብ ሌሊት ላይ በመቆም ኢባዳ ላይ እየቀራ ተራዊህ እየሰገደ ሊሆን ይችላል። ስለዚህ ራሱን በእነዚህ ነገሮች ማስገደድ ሌላኛውና ወይም ደግሞ
ሶስተኛው እንድንለወጥ የሚያስችለን ነገር ነው። ካልሆነ ያው ስንፍና ነው የሚሆነው። ረመዳን ውስጥ ስላለፈን ምንቀየር እንዳይመስለን። በትክክል ኢጅባር ማድረግ ነፍስያችንን ማስገደድ ያስፈልጋል። ከ21 እስከ 30 ቀናት ማለት ምን ለወጥበት አዳችን የምናደርግበት ጊዜ እስከሆነ ድረስ ማለት ነው ኢንሻአላህ ተዓላ። የመጨረሻው ረመዳን ከመግባቱ በፊት በቂ የሆነ ዝግጅት ማድረግ ነው። ከዝግጅቶች መካከል አንደኛው ዱዓ ነው። ምክንያቱም አላህ Subhanahu Wa Ta'ala እንዲቀይረን ካስፈለገ የለውጥ ባለቤት እሱ መሆኑን መናዘዝ ያስፈልጋል። ለአንሁ የሁሉም ነገር አስሉ የአላህ ተውፊቅ ነው። የተውፊቅ ደግሞ ቁልፉ ዱዓ ማድረግ ነው፣ አላህን መለመን ነው። ኢብኑ አልቀይም ረህመቱላህ ዐለይሂ እንደሚያነሱት ማለት ነው። ስለዚህ በዱዓ እንጀምራለን። ከዚህ ፊት የነበረው ረመዳን ላይ የፈጠርኳቸውን ስህተቶች አላህ አርሙኝ ወደዚህ በሰላም እንዲያስገባኝ ዱዓ ማድረግ ያስፈልጋል። ተውበት ማድረግ ተኽጢጥ ያስፈልጋል። ብንችል በጽሁፍ ባንችል ቢያንስ አእምሮአችንን አሳምነን ከረመዳን በፊት መዘጋጀት ያስፈልጋል። በቂ ዝግጅት ማድረግ ሲባል ፕላን ማድረግ ማቀድ፣ ረመዳን ውስጥ መቀየር የምፈልጋቸው ነገሮች በዝርዝር ማስቀመጥ ያስፈልጋል ማለት ነው። ተኽጢጥ ማድረግ አለመቻል ወይም ደግሞ ፈሸል ተኽጢጥ ማድረግ አለመቻል ተኽጢጡ ለልፈሸል ይላሉ። ወይም ደግሞ በእንግሊዘኛው ፌለር ቱ ፕላን ኢዝ ፕላኒንግ ቱ ፌለር እንደሚሉት ማለት ነው። ማቀድ አለመቻል ለውድቀት ማቀድ ነው ብለው እንዳሰመሩበት ማለት ነው። ስለዚህ ረመዳን ወር ሲመጣ ተጠቅሜበት እንዳልፍ ማቀድ ያስፈልገኛል ማቀድ ያስፈልጋል። በመጨረሻም ከረመዳን በፊት የጾም ፍቅሆችን የሲያም የጾም ፍቅሆችን መማርና ማወቅ ያስፈልጋል። ነብዩ አለይሂ ሰላቱ ሰላም እንደተናገሩት ማለት ነው من صام رمضان وعرف حدوده وتحفظ مما كان ينبغي أن يتحفظ كفر عنه ما قبله رمضان የጾመ ህግጋቱን አውቆ ማለት ነው ረመዳን ውስጥ መፈጸም የሌለበትን በደንብ ተጠንቅቆ አውቆ የጾመው ሰው ከረመዳን በፊት የነበረው ወንጀል ይማርለታል ብሏል። ስለዚህ ቀደም ብለን ነው ማወቅ ያለብን። ረመዳን ከገባ በኋላ ስለ ህግጋቱ እየተማርን ጊዜው እንዳያልፈን የምናጭድበት ወር እንጂ የምንዘራበት ጊዜ ስላልሆነ ያ ወር ማለት ነው። ስለዚህ ኢንሻአላህ ተዓላ እነዚህን ከላይ ዘረዘርናቸውን ነገሮች ረግባውን፣ እጅባሩን፣ ራስን ማስገደዱን፣ ተኽጢጥ ወይም ፕላን ማድረጉን እንዲሁም የረመዳን አህካሞች ወይም ደግሞ ፍቅሆች ተገንዝበን ረመዳን መቀላቀል እንድንለወጥ ያገዘናል ነው ማለት ኢንሻአላህ ተዓላ። ለዛሬ በቀጣይ ፕሮግራማችን ደግሞ ኢንሻአላህ ተዓላ ምን ጃኒቦችን ሊቀይር የሚለውን በዝርዝር እናያለን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳኑል ሙስተቢን ጃአ ቢኑሪል ሙቢን مرحبا بالتائبين مرحبا بالعابدين